ስሜቱን ታውቀዋለህ። በስብሰባ ላይ አንድ ሰው ካንተ በላይ ድምፁን ከፍ አድርጎ ይናገራል። ሌላው ደግሞ ላንተ ሥራ ዕውቅናን ወይም ክሬዲት ይወስዳል። ሰዎች ድንበርህን ይጥሳሉ፣ አንተም ትፈቅድላቸዋለህ። እናም የከፋው ነገር ደግሞ ፈገግ ትላለህ፣ ዝም ትላለህ። ታጋሽና ትልቅ ሰው እንደሆንክ ለራስህ ትነግረዋለህ። ነገር ግን አልነበርክም። በቀላሉ የምትጠቃ ሰለባ ነበርክ። ማኪያቬሊ ከ500 ዓመታት በፊት የተረዳው በትምህርት ቤት የማይነግሩና በማበረታቻ ፖስተሮች ላይ ፈጽሞ የማይጻፈው እውነት ይህ ነው። ዓለም ለደግነት ሽልማት አይሰጥም። ዓለም የሚሸልመው ኃይልን ነው። ጭካኔን፣ ቁጣን ወይም ጩኸትን ሳይሆን ኃይልን። ሰዎች አንተን ከመድፈራቸው በፊት 3 ጊዜ እንዲያስቡ የሚያደርገውን ያንን ጸጥተኛ፣ ቀዝቃዛና በስሌት የሚመራ ኃይል። አንድም ቃል ሳይናገር አክብሮትን የሚያስገድደውን ኃይል። አብዛኛው ሰው በሕይወቱ የሚጓዘው ለነገሮች ምላሽ በመስጠት ወይም ሪያክት በማድረግ ነው። አንድ ሰው ሲያንቋሽሸው ይፈነዳል ወይም ውጡ ዝም ይላል። ሁለቱም የሽንፈት መንገዶች ናቸው። የሚፈነዳው ወንድ ድክመቱን ያሳያል። ውጦ ዝም የሚለው ደግሞ ሰዎች እሱን ማንቋሸሽ እንዲቀጥሉ ያሰለጥናቸዋል። ሁለቱም እውነተኛ ጥንካሬ አይደሉም። እውነተኛ ጥንካሬ ማለት ጥቃቱ ከመምጣቱ በፊት አስቀድሞ ተመልክቶ ጥቃቱ ፈጽሞ እንዳይደርስበት አድርጎ ራሱን ማስቀመጥ መቻል ነው። ዛሬ የምንገነባው ይህንን ነው። ጩኸታማ ወይም ቁጡ የሆነውን ማንነትህን ሳይሆን ቀዝቃዛ፣ የሰላና ፈጽሞ የማይደፈር ማንነትህን ነው። የመጀመሪያው ሕግ ቀጣዩን እርምጃህን ፈጽሞ እንዳያውቁ አድርግ። ማኪያቬሊ ዘ ፕሪንስ የተሰኘውን መጽሐፍ የጻፈው ለማስጠንቀቂያ አልነበረም። በገሃዱ ዓለም ውስጥ ኃይል በርግጥ እንዴት እንደሚሰራ የሚያሳይ ቀዝቃዛ፣ ትክክለኛና ይቅርታ የማይጠይቅ መመሪያ አድርጎ ነው። ዓለም እንዲሰራ በምንመኘው መንገድ ሳይሆን፣ እናቶቻችን በነገሩን መንገድ ሳይሆን፣ በሮች ሲዘጉና ጭምብሎች ሲወልቁ ዓለም በእውነትና በርህራሄ የለሽነት እንዴት እንደሚሰራ የሚያሳይ ነው። በዚህ መመሪያ ውስጥ የተቀበረው የመጀመሪያው ትምህርት ይህ ነው። ሰዎች አንተን መገመት በቻሉ ቅጽበት ሊቆጣጠሩህ ይችላሉ። አንተን ማንበብ በቻሉ ቅጽበት ሊያታልሉህ ይችላሉ። እና አንዴ ካታለሉህ ጨዋታው ገና ሳይጀመር ተሸንፈሃል። አብዛኛው ሰው ሙሉ በሙሉ ግልጽ ነው። ስሜታቸውን በፊታቸው፣ ምኞታቸውን በቃላቶቻቸውና ፍርሃታቸውን በማመንታታቸው ያሳያሉ። እቅዳቸውን ወደ ተግባር ከመቀየራቸው በፊት ያውጃሉ። የመጀመሪያውን እርምጃ እንኳን ሳይወስዱ የሰዎችን ይሁንታ ወይም ቫሊዴሽን ይፈልጋሉ። እንቅስቃሴያቸውን ሁሉ በፓርክ ውስጥ በተቀመጠና ለማንም ክፍት በሆነ መጽሐፍ ላይ እንደሚነበብ ጽሑፍ በግልጽ ያሳያሉ። እና ሰዎች ያነቡታል። እመነኝ፣ ተቀናቃኞችህ ያነቡታል። ተወዳዳሪዎችህ ያነቡታል። እራት አብረው የሚበሉ ሰዎችም ያነቡታል። አንተ ራስህን ከምታጠናው በላይ እነሱ በጥልቀት ያጠኑሃል። እናም ያገኙትንም ነገር ይጠቀሙበታል። የማይደፈረው ሰው ግን በተለየ መንገድ ይንቀሳቀሳል። በጸጥታ ይራመዳል። በጨለማ ውስጥ ይገነባል። ጊዜው ካለፈ በኋላ ውጤቶቹ እንዲናገሩ ያደርጋል። ሙሉን ምስል ፈጽሞ አያሳይም። ለጓደኞች፣ ለአጋሮች፣ አልፎ ተርፎም በድክመት ጊዜ ለራሱ እንኳን አያሳይም። ሚስጥራዊነት ጋሻ መሆኑን፣ መገመት አለመቻል የጦር መሳሪያ መሆኑንና ዝምታ ማለትም ሆን ተብሎ የሚደረግና ስልታዊ የሆነ ዝምታ በማንኛውም ክፍል ውስጥ ልታስተላልፍ የምትችለው ትልቁ የኃይል ምልክት መሆኑን ይገነዘባል። ራስህን ማብራራት ስታቆም፣ ውሳኔዎችህን ማጽደቅ ስታቆም እና ሰዎች ውስጣዊ ዓለምህ እንዲገቡ መፍቀድ ስታቆም የሆነ ነገር ይቀየራል። አንተን እንደ ቀላል ነገር መውሰድ ያቆማሉ። በጥንቃቄ መከታተል ይጀምራሉ። ማሰብ ይጀምራሉ። እና ሌሎች እንዲያስቡና እንዲገረሙ የሚያደርግ ሰው አንድም ቃል ሳይናገር ወይም ቡጢ ሳይሰነዝር የበላይነቱን ወስዷል። ሁለተኛው ሕግ የአዳኝ አስተሳሰብ። ሰለባ መሆንን አቁም። በዚህ ዓለም ውስጥ ሁለት አይነት ሰዎች አሉ። ቅድመ ሁኔታዎችን የሚያስቀምጡና የሚቀበሉ፣ ማዕቀፉን የሚፈጥሩና በውስጡ የሚኖሩ፣ የሚያጠኑና የሚጠኑ። እና በሕይወት ውስጥ ጉልህ የሆነውን ጊዜህን በብስጭት ችላ በመባል በመናቅ ወይም
በዙሪያ ባሉ ሰዎች ጉልበት ሲመጠጥ አሳልፈህ ከሆነ ይህንን በግልጽና ያለ ማባበል ልትሰማው ይገባል። አንተ በአዳኞች የተሞላ ዓለም ውስጥ እንደ ሰለባ እየኖርክ ነበር። ደካማ ወይም ሞኝ ስለሆንክ ሳይሆን ማንም ሰው ቁጭ አድርጎ ጨዋታው በእርግጥ እንዴት እንደሚሰራ ስላልነገረህ ነው። አዳኞች ራሳቸውን አያስታውቁም። ወደ ክፍል ገብተው ዓላማቸውን አያውጁም። ይቃኛሉ፣ ይገመግማሉ፣ ምንም አይነት ተቃውሞ የሌለበት መንገድን ይለያሉ እና በየጊዜው ያንን መንገድ ይከተላሉ። በማንኛውም ማህበራዊ መስተጋብር ውስጥ ተቃውሞ የሌለበት መንገድ ሁልጊዜ ያለማቋረጥ ቶሎና ብዙ ለሚሰጠው፣ ሳይጠይቅ ራሱን ለሚያብራራው እና ገና ከመጀመሪያውኑ ሊያቆመው የሚገባውን መጥፎ ባህሪ ለሚታገሰው ሰው ነው። ያ ሰው ሆን ተብሎ በክፋት ላይሆን ይችላል፣ ነገር ግን ንጹህና ቀዝቃዛ በሆነው የሰው ልጅ ተፈጥሮ ምክንያት የተመረጠ ኢላማ ይሆናል። ኃይል ሁልጊዜ ወደሚይዙት ሰዎች ይፈሳል፣ ከሚያፈሱት ሰዎች ደግሞ ይርቃል። የአዳኝ አስተሳሰብ ማለት ጨካኝ መሆን ማለት አይደለም። ልብ የለሽ መሆን፣ በዙሪያው ያለውን ሁሉ የሚያጠፋ ሰው መሆን ማለት አይደለም። ያ ኃይል አይደለም፣ ያ ሁከት ነው። እናም ሁከት ድራማዊ ልብስ የለበሰ ሌላኛው የድክመት መልክ ነው። የአዳኝ አስተሳሰብ ማለት በምትገባበት እያንዳንዱ ክፍል ውስጥ ያለውን እያንዳንዱን እንቅስቃሴ ምቾት በማይሰጥ ደረጃ በጥልቀት መረዳት ማለት ነው። ማን ካንተ ምን እንደሚፈልግ፣ ማን እንደሚያከብርህ፣ ማን አክብሮት እያሳየ በውስጡ ድክመቶችን እያሰላ እንደሆነ ማወቅ ማለት ነው። ከእያንዳንዱ ንግግር፣ ከእያንዳንዱ ሙገሳና ያለ ግልጽ ምክንያት ከሚቀርብልህ እያንዳንዱ ውለታ ጀርባ ያለውን ድብቅ መልእክት ማንበብ ማለት ነው። በሰው ልጅ ባህሪ ውስጥ ምንም ነገር በአጋጣሚ አይከሰትም። እያንዳንዱ እንቅስቃሴ የራሱ የሆነ መነሻ ምክንያት አለው። እናም ይህንን የተረዳ እስከ አጥንቱ ድረስ ያሰረጸ ሰው በክህደት በማታለልና በንቀት አይደነቅም። ቀድሞ ጠብቆታል፣ ቀድሞ ተዘጋጅቶበታል፣ ቀድሞ ራሱን 3 እርምጃ ወደፊት አስቀምጧል። አንተ ያለኸው እዚህ ለመታደን አይደለም። አንተ እዚህ ያለኸው ሁኔታውን ለመቆጣጠርና ለመታዘብ ነው። ሶስተኛው ህግ ስልታዊ የማፈግፈግ ኃይል። ወደ አንተ እንዲመጡ አድርግ። በኃይል መሳሪያዎች ውስጥ በጣም አነስተኛ ግምት ከሚሰጣቸው መሳሪያዎች ውስጥ አንዱ ምንም ወጪ የማይጠይቅህ፣ ለመጠቀም ምንም ክህሎት የማያስፈልገው፣ ነገር ግን ከማንኛውም ክርክር፣ ግጭት ወይም የኃይል ትርኢት በላይ ሰውን ሙሉ በሙሉ የሚያፈራርስ ነው። እሱም ማፈግፈግ ነው። ስልታዊ፣ ሆን ተብሎ የሚደረግ በረዶ የመሰለ ቀዝቃዛ ማፈግፈግ። አብዛኛው ሰው ይህንን ፈጽሞ አይጠቀምበትም። ስለማያውቀው ሳይሆን ኢጎ ስለማይፈቅድለት ነው። ምክንያቱም ማፈግፈግ በጣም ጥልቅ የሆነውን የሰው ልጅ ስሜት እንድትቃወም ይጠይቃል። እሱም የመታየት፣ የመሰማትና ዕውቅና የማግኘት ጥልቅ ፍላጎት ነው እና ያ ፍላጎት ካልተገራ ሁልጊዜም አሳልፎ ይሰጣል። ስለ ትኩረት ማንም ያልነገረ ነገር ይህ ነው። ትኩረት ልክ እንደ ገንዘብ ነው። እንደ ማንኛውም ገንዘብ ዋጋው ሙሉ ለሙሉ የሚወሰነው በእጥረቱ ነው። ሁልጊዜም ለሰዎች ተደራሽ የሆነ ሰው ዋጋ የለውም። ሁልጊዜ ምላሽ የሚሰጥ፣ ሁልጊዜ የሚገኝ፣ ሁልጊዜ ለመሳተፍ የሚጓጓ ሰው ኃይሉን ሳያውቀው አሳልፎ ሰጥቷል። አንድም ቃል ሳይጠቀም ለዓለም የነገረው ነገር ቢኖር ጊዜው ምንም ዋጋ እንደሌለው፣ መገኘቱ ምንም ልፋት እንደማይጠይቅና እሱን ማግኘት የሚፈልግ ሰው ማንኛውም ሰው በቀላሉ ሊወስደው እንደሚችል ነው። እናም ሰዎች ይወስዱታል፣ ይጠቀሙበታል እና ይጥሉታል። ምክንያቱም ሰዎች ምንም ክፍያ ለማያስከፍላቸው ነገር የሚያደርጉት ይህንኑ ነው። ስልታዊ በሆነ መንገድ የሚያፈገፍግ ሰው ሙሉ በሙሉ በተለየ ሞገድ ላይ ይሰራል። ዝም ሲል ሰዎች ያስተውላሉ። ተደራሽነቱ ሲቀንስ መገኘቱ ይበልጥ ዋጋ ያለው ይሆናል። ንግግሮችን፣ ማረጋገጫዎችንና ምላሾችን ማሳደድ ሲያቆም በዙሪያው ባሉ ሰዎች ላይ ስነ ልቦናዊ ለውጥ ይፈጠራል። ወደሱ መሳብ ይጀምራሉ። ምን እንደተቀየረ መጠየቅ ይጀምራሉ። ትኩረቱን መልሰው ለማግኘት መስራት ይጀምራሉ። ምክንያቱም በድንገት የሱ ትኩረት ዋጋ ያለው ነገር ሆኖ ይሰማቸዋል። ይህ ለጥፋት የሚደረግ ማታለል አይደለም። ይህ የሰው ልጅ የፍላጎት መሰረታዊ ህግ ነው። ከኛ የሚርቀውን ነገር እንፈልጋለን። እኛን የሚያሳድደውን ነገር ደግሞ እንጠላለን። ሁልጊዜም ቢሆን እንደዚህ ነው። ማኪያቬሊ ያውቀዋል፣ ስቶይኮች ያውቁታል እና አሁን አንተም ታውቀዋለህ።
ሁልጊዜ የመጀመሪያ የምትደውል አትሁን። ሁልጊዜ ወዲያውኑ የምትመልስ አትሁን። መቅረትህ ምንም ትርጉም እስኪያጣ ድረስ ሰዎችን በመገኘትህ አታጥለቅልቃቸው። ይገረሙ፣ ይጠብቁ፣ ወደ አንተ ይምጡ። ኃይል አያሳድድም፣ ይስባል። አራተኛው ሕግ የስሜት ጋሻ። ሊበሳጭ የማይችል ሰው ሊሸነፍ አይችልም። ሰዎች አንተን እንዴት እንደሚሰብሩህ በትክክል ልንገርህ። በጉልበት አይደለም፣ በሎጂክ አይደለም፣ በላቀ የማሰብ ችሎታ ወይም በማይበገር ስልትም አይደለም። እነሱ የሚሰብሩህ በስሜት ነው። ኩራትህን ይነኩታል፣ ኢጎህን ይፈታተናሉ። አንተን ከተቆጣጠርከው ስሜትህ አውጥተው ወደ እነሱ ደካማ ስሜትን ለማውረድ በቂ ከሆነ ግላዊ የሆነና በትክክል ያነጣጠረ ሹል ቃል ይናገራሉ። እናም ምላሽ በሰጠ ቅጽበት፣ የፊትህ ገጽታ በተቀየረ ቅጽበት፣ ድምፅህ ከፍ ባለ ጊዜ፣ እርጋታ በትንሹም ቢሆን በተሰነጠቀ ቅጽበት ሊወስዱብህ የሚችሉትን ትልቁንና ውድ የሆነውን ነገር ሰጥተሃቸዋል። እሱም ራስህን መቆጣጠርህን ነው። ራስን መቆጣጠር የማይችል ሰው ኃይል የሌለው ሰው ነው። 4 ነጥብ። ይህ አብዛኛው ሰው ፈጽሞ አደጋው የማይታየው የጦር መሳሪያ ነው። ምክንያቱም እንደ ጥቃት አይመስልም፣ እንደ ተራ አስተያየት ይመስላል። ረቂቅ እንደሆነ ንቀት ይመስላል። ውሳኔዎችህን በሌሎች ፊት እንደመጠራጠር ወይም አስተያየትህን በፌዝ ፈገግታ ውድቅ እንደማድረግ ወይም በመጨረሻ እስከምትፈነዳ ድረስ በትንሽና በታሰበበት መጠን ትዕግስትህን እንደመፈተን ይመስላል። እናም ስትፈነዳ እነሱ ያሸንፋሉ። ትክክል ስለነበሩ አይደለም፣ ጠንካራ ስለነበሩም አይደለም፣ አንተን ማንቀሳቀስ ስለቻሉ ነው። በውስጥ የሆነ መግቢያ ቁልፍ ነርቭ እንዳገኙና ትክክለኛውን ጫና በትክክለኛው ሰዓት ሲያደርጉ ሊያዘፍኑ እንደሚችሉ ስላረጋግጡ ነው። ይህ ቀላል ነገር አይደለም። ይህ አውዳሚ የሆነ ድክመት ነው እና ይህንን ክፍተት ካልዘጋኸው ሰዎች በሕይወት ዘመን ሁሉ ይጠቀሙበታል። ዘመናዊው ስነ ልቦና ስም ከመስጠቱ 100 ዘመናት በፊት ስቶይኮች ይህንን ተረድተው ነበር። ማርከስ ኦሬሊየስ በምድር ላይ ካሉት እጅግ ኃያል የነበረውን ግዛት ይመራ የነበረ ሲሆን ባልተንቀሳቀሰ እርጋታ ውስጥ ስለመኖር ዲሲፕሊን በግል ማስታወሻው ላይ ጽፏል። ምንም ስለማይሰማው ሰው ሳይሆን ሁሉም ነገር እየተሰማው ምንም ስለማያሳየው ሰው ነው። አንደኛው ባዶ ነው፣ ሌላኛው ደግሞ ጋሻ የለበሰ ነው። ስቶይካዊው ተዋጊ ስሜቶቹን አይገድልም። በጦር ሜዳ ላይ ያለን ጠላት እንደሚቆጣጠረው ሁሉ በእኩል የብረት ዲሲፕሊን ስሜቶቹን ይቆጣጠራል። ለየትኛው ነገር ምላሽ መስጠት እንዳለበትና ለየትኛው ዝምታ እንደሚገባው ይወስናል። ቁጣው የሚገባው ማን እንደሆነ እና ግዴለሽነቱ ብቻ የሚገባው ማን እንደሆነ ይወስናል። እና ግዴለሽነት በትክክል ሲተገበር አንተን ሚዛን ለማሳጣት ለሚሞክር ሰው ልትሰጠው የምትችለው እጅግ አውዳሚ ስነ ልቦናዊ ምላሽ ነው። እርምጃቸው ምንም ውጤት እንዳላመጣ ይነግራቸዋል። መሳሪያቸው እንደሳተ ይነግራቸዋል። እና አንተ በነበርክበት በተረጋጋህ በቀዝቃዛውና ሙሉ በሙሉ በተቆጣጠርከው ሁኔታ ውስጥ ሆነህ እነሱን ወደ ኋላ ይመልሳቸዋል። ተግባራዊ ልምምዱ ይህ ነው። በሚቀጥለው ጊዜ አንድ ሰው አንተን ለማበሳጨት ታስቦ የተነገረ ቃል ሲናገር ወዲያውኑ ምላሽ አትስጥ። ከተቻለ ምንም ምላሽ አትስጥ። ዝምታው ይለጠጥ። የዚያ ዝምታ ምቾት ማጣት ሙሉ በሙሉ በእነሱ ላይ ይረፍ። አንድ ጊዜ በጥልቀት ተንፍስና ሆን ብለህ ውሳኔ አስተላልፍ። እንደዚህ በል፣ ይህ ሰው የእኔ ምላሽና ጉልበት ያህል ክብር ይገባዋል። በአብዛኛው ጉዳዮች መልሶ አይገባውም ማለት ነው። በሁሉም ጉዳዮች ላይ ማቋረጡ ራሱ ኃይል ነው። ምላሽ ከመስጠቱ በፊት ለአፍታ የሚቆም ሰው ለሚመለከተው ሁሉ የሚልከው መልእክት በስሜት ግፊት እንደማይመራ ነው። እሱ በዓላማ ነው የሚመራው። እናም በዓላማ የሚመራ ሰው ደግሞ የራሱ መሳሪያ ወደ ራሱ ሊዞርበት የማይችል ሰው ነው። ጋሻህን ገንባ፣ ክፍተቶችህን ዝጋ። ሰዎች ሊያነቡት፣ ሊያበሳጩትና ሊያንቀሳቅሱት የማይችሉት ሰው ሁን። 5ኛው ሕግ ሰዎችን የማንበብ ጥበብ። ሁሉንም እይ፣ ምንም አታሳይ። በማንኛውም ክፍል ውስጥ እጅግ አደገኛው ሰው ጩኸታማው ሰው አይደለም። ትልልቅ የይገባኛል ጥያቄዎችን የሚያቀርበው፣ ከባድ ቃላትን የሚወረውረው ወይም ጭብጨባን እንደሚፈልግ የቲያትር ተዋናይ በራስ መተማመንን የሚያስመስለው ሰው አይደለም። በማንኛውም ክፍል ውስጥ እጅግ አደገኛው ሰው በጸጥታ ጥግ ላይ ተቀምጦ የሚመለከተው፣ የሚያስተነትነው፣ እያንዳንዱን ጥቃቅን የፊት ገጽታ፣ እያንዳንዱን የፍርሃት ልማድና
አንድ ሰው በሚናገረውና የሰውነቱ ቋንቋ በጸጥታ በሚያምነው መካከል ያለውን ቅራኔ የሚመዘግበው ሰው ነው። እሱ ከክፍሉ ሲወጣ እያንዳንዱ ሰው ስለራሱ ከሚያውቀው በላይ ስለነሱ አውቆ ነው የሚወጣው እና ያ ዕውቀት ቀዝቃዛ፣ ትክክለኛና ሙሉ በሙሉ የተደበቀ። አብዛኛው ሰው ወደ ማህበራዊ መስተጋብር ሲገባ ትኩረቱ ሙሉ በሙሉ በራሱ ላይ ነው። እንዴት እየታየው ነው? ቀጥሎ ምን ልናገር? ይወዱኛል? ያከብሩኛል? እና ትኩረታቸው ወደ ውስጥ ስለዞረ በውጭ የሚከሰተውን ሁሉ ያጣሉ። አንድ የተወሰነ ርዕስ ሲነሳ የአንድን ሰው መንጋጋ ላይ የሚታየውን መጠነኛ መወጠር አያስተውሉም። አንድ ሰው ከመዋሸቱ በፊት አይኖቹን የሚያንቀሳቅስበትን መንገድ አያስተውሉም። እንደ ተራ ውይይት ተመስለው የሚቀርቡትን ስውር የኃይል ጨዋታዎች አያስተውሉም። እንደ ጓደኝነት የተለበሰውን የግዛት መነጠቅ፣ ከጥቃት ጀርባ የተደበቀውን የበታችነት ስሜት፣ ከትዕቢት ጀርባ የተደበቀውን ፍርሃት አያስተውሉም። የሰው ልጅ መስተጋብር ሙሉን የተደበቀ ንድፍ ያጣሉ። ምክንያቱም የራሳቸውን ትርኢት በማስተዳደር ሥራ ስለተጠመዱ ነው። የሌላውን ሰው ለማጥናት ጊዜ የላቸውም። ለዚህ ነው ሁልጊዜ የሚገርማቸው። ለዚህ ነው ሰዎች ባልጠበቁት ሰዓት የሚያጠቋቸው፣ የሚያታልሏቸው፣ የሚጠቀሙባቸው። ምክንያቱም እውነተኛ ትኩረት ሰጥተው አያውቁም። ማኪያቬሊ ከምንም ነገር በፊት በመሰረቱ የሰው ልጅ ተፈጥሮ ተማሪ ነበር። ሙሉ ፍልስፍናው በአንድ ርኅራኄ የለሽ መሰረት ላይ የተገነባ ነበር። ሰዎች ሊገመቱ የሚችሉ ናቸው። ቀላል ስለሆኑ ሳይሆን ጭንብላቸው ምንም ያህል የተወሳሰበ ቢሆንም የሚነዱት በተመሳሳይ መሰረታዊ ኃይሎች ስለሆነ ነው። የግል ጥቅም፣ ፍርሃት፣ ፍላጎት፣ ኩራት፣ ከንቱ ውዳሴ፣ ስግብግብነት። እነዚህ ኃይሎች ያለምንም ልዩነት በእያንዳንዱ ሰው ልጅ ውስጥ ይሰራሉ፣ አንተና እኔንም ጨምሮ። እና በማንኛውም ሰዓት አንድን ሰው እየነዳ ያለው የትኛው ኃይል እንደሆነ መለየትን ስትለማመድ ያልተለመደ ነገር ታገኛለህ። ቀጣይ እርምጃቸውን ከመውሰዳቸው በፊት አስቀድመህ የማየት ችሎታ ታገኛለህ። እነሱ አሁንም በደመ ነፍስና በስሜት እየሰሩ ባሉበት ሰዓት አንተ በንግግሩ፣ በድርድሩ ወይም በግንኙነቱ ውስጥ ሙሉ ስልታዊ ግንዛቤ ኖሮህ ራስህን የማስቀመጥ ችሎታ ታገኛለህ። ይህንን ወዲያውኑ ልምምድ ማድረግ ጀምር። በሚቀጥለው ማህበራዊ መስተጋብር ውስጥ ግባና በጸጥታ ውሳኔ አድርግ። ዛሬ ማታ ከምናገረው በላይ እታዘባለሁ። ሰዎች በአካል ራሳቸውን እንዴት እንደሚያስቀምጡ ተመልከት። ማን የማንን ይሁንታ እንደሚፈልግ ተመልከት። ሰዎች ደጋግመው ስለምን እንደሚያማርሩ አዳምጥ። ምክንያቱም ቋሚ ቅሬታዎች ጥልቅ የሆኑ የራስ መተማመን ማጣቶችንና የተስፋ መቁረጥ ፍላጎቶችን ያጋልጣሉ። ማን እንደሚያቋርጥና ማን ራሱን እንዲያቋርጡት እንደሚፈቅድ አስተውል። ምክንያቱም ያ ሂደት ብቻ የማንኛውንም ቡድን የኃይል ተዋረድ ይነግርሃል። ሰዎች ማንም አያየንም ብለው ሲያስቡ ምን እንደሚያደርጉ ተመልከት። ምክንያቱም ያኔ ነው ጭምብሉ የሚወልቀውና እውነተኛው ሰው ብቅ የሚለው። እነዚህ ትናንሽ ዝርዝሮች አይደሉም፣ እነዚህ ንድፎች ናቸው። እና ሁሉም ሰው ግድግዳውን እያየ ንድፉን ማንበብ የሚችል ሰው ሊገዳደር ወይም ሊወሰድ የማይችል ጥልቅና የማይታይ ብልጫ ይኖረዋል። የዚህ ቀመር ሌላኛው ግማሽ አብዛኛው ሰው ሙሉ በሙሉ ችላ የሚለው ይህ ነው። ሁሉንም ነገር ማየትን እየተማርክ ባለህበት ጊዜ አንተ ራስህ ለማንበብ የማይቻል መሆን አለብህ። ከፍተኛ ውጥረት ባለባቸው ጊዜያት የፊት ገጽታህን ገለልተኛ አድርግ። በውስጥ የሚሰማህ ምንም ይሁን ምን የድምፅህን ፍጥነትና ቃና ተቆጣጠር። በግልጽ ያልተጠየቀ መረጃን ፈጽሞ አታቅርብ። ሁኔታው ከሚጠይቀው በላይ ፈጽሞ አታረጋግጥ ወይም አታስተባብል። ሰዎች ስለ አንተ ማንነት የራሳቸውን ትረካ እንዲገነቡ ፍቀድላቸው። ምክንያቱም ራሱን ሙሉ በሙሉ ካጋለጠ ሰው ይልቅ በተቆጣጠረ ምስጢራዊነት የተሸፈነ ሰው በሰዎች አእምሮ ውስጥ ሰፊ የሥነ ልቦና ቦታን ይቆጣጠራል። መልስ ሊሰጡት የማይችሉት ጥያቄ ትሆናለህ እና ሰዎች ሊፈቱት ወደማይችሉት ጥያቄ ያለምንም መከላከያ ይሳባሉ። ሁሉንም እይ፣ ምንም አታሳይ። ሁሉንም እወቅ። ማንም አንተን በእውነት እንዲያውቅህ አትፍቀድ። ስድስተኛው ሕግ የተገራ ጥቃት። ማኪያቬሊ መጀመሪያ ሲነበብ መላውን የሰለጠነ ዓለም ምቾት የነሳ እናም ዛሬም ድረስ ምቾት የሚነሳ ነገር ጽፏል። አንድ መሪ የአንበሳውንም ሆነ የቀበሮውን ተፈጥሮ እንዴት መጠቀም እንዳለበት ማወቅ አለበት አለ። አንበሳውን ተኩላዎችን ለማስፈራራት፣ ቀበሮውን ደግሞ ወጥመዶችን ለማወቅ።
አንበሳ ብቻ የሆነ ሰው ሞኝ ነው። ቀበሮ ብቻ የሆነ ሰው ደግሞ ፈሪ ነው። እውነተኛ ኃይል ጸንቶ የሚቆየው ሳይለምን የሚያዘው ሰዎች አንተን ለመቃወም ከማሰባቸው በፊት በጥንቃቄ እንዲያስቡ የሚያደርገው ኃይል የሁለቱም ትክክለኛና ዲሲፕሊን ያለው ውህደት ውስጥ ይኖራል። ያንን ውህደት መቆጣጠር ነው ዝም ብሎ ከሚፈራ ሰውና በእውነት የማይደፈር ከሆነ ሰው የሚለየው። አብዛኛው ሰው ወደ አንደኛው ያደላና ያንን ማንነቴ ነው ብሎ ይጠራዋል። ጠበኛ የሆነው ሰው ሁልጊዜ በአንበሳው ይመራል። የሚጋጭ፣ ጩኸታማ፣ ወዲያውኑ ውጥረትን የሚያባብስ፣ ሁልጊዜም እያንዳንዱን ሁኔታ የጦር ሜዳ ለማድረግ የተዘጋጀ እና ይህ በውጫዊ ገጽታው ኃይለኛ ቢመስልም በእውነተኛው ግን በቀላሉ ሊገመት የሚችልና አደገኛ በሆነ ሁኔታ አድካሚ ነው። ሁልጊዜ ጠበኛ ሰው ስትሆን ሰዎች አካሄድህን ይማራሉ። ሚዛንህን ለማሳጣት ሆን ብለው እንዴት ሊያበሳጩህ እንደሚችሉ ይማራሉ። አንተን እስክትጮህ ድረስ በመጎንተል ብቻ በማንኛውም ክፍል ውስጥ ባለጌና ጥፋተኛ እንድትሆን እንዴት ማድረግ እንደሚችሉ ይማራሉ። ቁጣ የነሱ መሳሪያ ይሆናል። እናም እንደ መሳሪያ ሊዘፍን የሚችል ሰው ደግሞ ኃይለኛ አይደለም። እሱ ጥርስ ያለው የሚመስል አሻንጉሊት ነው። በሌላኛው ጫፍ ደግሞ ሙሉ በሙሉ ስሌተኛ የሆነው፣ ሁልጊዜ ዲፕሎማሲያዊ የሆነው፣ ሁልጊዜ የሚመዝነው፣ ሁልጊዜ ከስልት ጀርባ የሚያፈገፍገውና ጠንካራ መስመር ለማስመር ፈጽሞ የማይፈልገው ሰው እኩል የሆነ አደገኛ መልእክትን ያስተላልፋል። እሱን ለመቃወም ምንም አይነት እውነተኛ መዘዝ እንደሌለ፣ ምንም ብታደርግ እንደሚቀበለው፣ እንደሚያስተነትነውና በቃላት ብቻ እንደሚመልስ ያስተላልፋል እና ሰዎች ያለማቋረጥ ይደፍሩታል። ምክንያቱም ዓለም ከስልቱ ጀርባ፣ ከተረጋጋው ውጫዊ ገጽታ ጀርባ የሚነክስ ነገር እንዳለ ማወቅ ይፈልጋል። የተገራ ጥቃት ወይም ኮንትሮልድ አግሬሽን ማለት ይህ ነው። ትዕግስትን ማጣት አይደለም። በተወሰኑ ወቅቶች ላይ ሰዎች ቅሬታህን ፈጽሞ ሊሳሳት በማይችል መንገድ እንዲሰማቸው ለማድረግ ሆን ተብሎ የተሰራ ውሳኔ ማድረግ ማለት ነው። ምክር ያልሆኑ ጠንካራ መስመሮችን ማስመር ማለት ነው። ለተወሰኑ ጥሰቶች በክርክር ወይም በማብራሪያ ሳይሆን አንድን ነገር ፍጹም በሆነ ግልጽነት በሚያስተላልፍ ድንገተኛና በረዶ የመሰለ የኃይል ለውጥ ምላሽ መስጠት ማለት ነው። መዘዝ ወዳለበት ክፍል ውስጥ ገብተሃል የሚል መልእክት። መጮህ አያስፈልግህም። ረጅም ማብራሪያ አያስፈልግህም። የኃይሉ መቀየር ራሱ መልእክቱ ነው። እናም አልፎ አልፎ ስለሚከሰት በእውነት ሲገባው ብቻ ስለሚወጣ ሁልጊዜ ጠበኛ ከሆነ ሰው ይልቅ 10 እጥፍ የከበደ ስነ ልቦናዊ ተጽዕኖ ያሳርፋል። እጥረት ኃይልን ይፈጥራልና። በዚህም ውስጥ እንኳን የቀበሮ ገጽታ ሁልጊዜ አብሮ ይጓዛል። በአንተ ውስጥ ያለው አንበሳ መዘዙን ሲያረጋግጥ፣ የቀበሮ ክፍልህ ደግሞ ምህዳሩን ያነባል። ቀበሮ ይጠይቃል፣ ይህ ሰው በእርግጥ ምን ይፈልጋል? ምን ለማጣት ይፈራል? ከዚህ ተግዳሮት ጀርባ ምን ለመደበቅ እየሞከረ ነው? ዛሬን ብቻ ሳይሆን ከ3 እርምጃዎች በኋላም እንዳሸንፍ ይህንን ሁኔታ የምመራበት በጣም ብልህ መንገድ ምንድን ነው? ቀበሮ እጅግ ውብ የሆኑ ድሎች ተቃዋሚ ጨርሶ መሸነፉን እንኳን ግራ እንዲጋባ የሚያደርጉት መሆናቸውን ይረዳል። ምክንያቱም በመጨረሻ ምን እንደተፈጠረ ሲገነዘቡ አንተ ቀድሞውኑ ሄደሃል፣ ቦታህን ይዘሃል፣ ተጠብቀሃል እና ቀጣይ ሊያደርጉት ከሚችሉት ከማንኛውም ነገር ሙሉ በሙሉ ነፃ ወጥተሃል። ሁለቱንም አሰልጥን፣ አንዳቸውንም አታስርብ። ሁኔታው የቀበሮን ዝምታ የሚፈልገው መቼ እንደሆነ እና የአንበሳውን መገኘት የሚጠይቀው መቼ እንደሆነ በትክክል ወቅ። መቼ ፈገግ ብለህ ማለፍ እንዳለብህና መቼ ሙሉ በሙሉ ጸጥ ብለህ በኃይልህ ብቻ የክፍሉን የሙቀት መጠን 3 ዲግሪ እስኪቀንስ ድረስ ማድረግ እንዳለብህ እወቅ። ያ ሽግግር በብልህነትና በስልጣን መካከል፣ በትዕግስትና በኃይል መካከል፣ በሞቃትና በበረዶ መካከል የመንቀሳቀስ ችሎታ ነው። አንድን ሰው በእውነት በጥልቀትና በስነ ልቦና ሊያዝ የማይችል የሚያደርገው እሱ ሊገመት አይችልም፣ ሊፈረጅ አይችልም እና ሊፈረጅ የማይችል ሰው ደግሞ ሊሸነፍ አይችልም። 7ኛው ሕግ የአክብሮት ግንባታ ነው። ሰዎች ከዛሬ ጀምሮ በተለየ መንገድ እንዲያስተናግዱህ ማድረግ አክብሮት አይሰጥም። ሁሉም ሰው ይህንን ይላል፣ ነገር ግን በተግባር ምን ማለት እንደሆነ በትክክል የሚረዳው ማንም የለም ማለት ይቻላል። አክብሮትን ማግኘት ያለብህ በስኬት፣ በደረጃ ወይም ዓለም በመጨረሻ አንተን እንዲቀበል በሚያስገድድ በቂ የሆነ የውጭ ማረጋገጫን በማከማቸት እንደሆነ ያስባሉ። እና ስኬት ምንም እንኳን አስፈላጊ ቢሆንም አትሳሳት።
ውጤቶች ትኩረትን ይስባሉ። ነገር ግን በጥሬውና ባልተጣራው የሰው ልጅ መስተጋብር ስነ ልቦና ውስጥ አክብሮት የሚመነጭበት በጣም ጥልቅ የሆነው ስልት ያ አይደለም። አክብሮት በመሰረታዊ ደረጃው የሚሰለጥን ነው። በምትሰጠው እያንዳንዱ ምላሽ፣ በምታስከብረው እያንዳንዱ ድንበር፣ በምትታገሰው እያንዳንዱ ባህሪና ያለምንም መዘዝ እንዲያልፍ በምትፈቅደው እያንዳንዱ ጥሰት አማካኝነት ሰዎች አንተን እንዴት ማስተናገድ እንዳለባቸው ታሰለጥናቸዋለህ። ብታውቀውም ባታውቀውም በህይወቱ ውስጥ ላሉ ሰዎች በአንተ ላይ ምን ማድረግ እንደሚችሉና እንደማይችሉ ሁልጊዜ እያስተማርክ ነው። አሁን ሰዎች አንተን እያስተናገዱ ባለው መንገድ ደስተኛ ካልሆንክ ምን እያስተማርካቸው እንደነበር ቀጥታ ማየት አለብህ። ይህ ምቹ እውነት አይደለም። ንቀትን በአንተ ላይ እንደተፈጠረ ነገር በጨካኝ ሰዎች ወይም ፍትሃዊ ባልሆነ ዓለም የተጫነብህ አድርገህ መውሰድ በጣም ቀላል ነው እና አዎ፣ በእርግጥ ጨካኝ ሰዎች አሉ። ዓለም በእርግጥ ፍትሃዊ አይደለም። ነገር ግን ኃይልን የተረዳ ወንድ አጥቂውን በመጥላት አንድ ሰከንድ እንኳን ጉልበቱን አያጠፋም። ያንን ጉልበት የራሱን ግንባታ በመመርመር ያጠፈዋል። ድክመት የት አሳየው? ገና ከመጀመሪያውኑ እምቢ ማለት የነበረብኝን ነገር የት ተቀበልኩ? በጸጥታና በዝምታ ማለፍ የነበረበትን ነገር የት በሳቅ አሳለፍኩት ብሎ ይጠይቃል። ምክንያቱም ያ የመጀመሪያው የመቻቻል ቅጽበት ስሜትህ እንድትቃወመው የነገረህ ዝም ብለህ ያለፍክበት ያ የመጀመሪያው ጊዜ ተለዋዋጭነቱ የተቀመጠበት ቅጽበት ነው እና እያንዳንዱ ተከታታይ መስተጋብር የተገነባው በዚያው መሰረት ላይ ነው። የአክብሮት ግንባታ የተሰራው ድርድር ከማይደረግባቸው በርካታ ቁሳቁሶች ነው። የመጀመሪያው ወጥነት ወይም ኮንሲስተንሲ ነው። አንዱን ድንበር ሁለት ጊዜ አስከብረህ ሶስተኛ ጊዜ ከተውከው ሙሉ መዋቅራዊ ጥንካሬውን አፍርሰዋል ማለት ነው። ሰዎች ወጥነት የሌላቸውን መስመሮች አያከብሩም፣ ይፈትኗቸዋል። የውሳኔ ጥንካሬ የሚፈርስበትን ጊዜ እስከሚያገኙ ድረስ ደጋግመው ይሞክሩታል እና ካለ በእርግጥ ያገኙታል። ምክንያቱም የሰው ልጆች ሳያውቁት ድንበርን ያለማቋረጥ የሚፈትኑ ፍጥሮች ናቸው። ሁለተኛው መዘዝ ነው። መዘዝ የሌለው ድንበር በቀላሉ ምርጫ ብቻ ነው እና ማንም ሰው የአንተን ምርጫዎች የማክበር ግዴታ የለበትም። አንድ መስመር ሲታለፍ የሆነ ነገር መቀየር አለበት። ድራማዊ መሆን የለበትም፣ መታወጅ የለበትም። ነገር ግን ያቋረጠው ሰው በተደራሽነትህ፣ በሞቃት አቀባበልህና በመስተጋብርህ ላይ ባህሪው ያልፈለገውን ውጤት እንዳመጣ በማያሻማ ግልጽነት የሚያስተላልፍ ተጨባጭ ለውጥ ሊሰማው ይገባል። የወደፊቱን ባህሪ የሚያሰለጥነው መዘዝ በዚህ መንገድ ነው። ሶስተኛው ምንም አይነት የውጭ ማረጋገጫ የማይፈልግ ራስን ማስከበር ነው። ይህ ምናልባትም ለመገንባት በጣም ወሳኙና በጣም ከባዱ ነው። ምክንያቱም ሰዎች እንዲወዱት፣ እንዲያጸድቁለት፣ ውሳኔዎቹን እንዲያረጋግጡለትና ዋጋውን እንዲቀበሉለት በድብቅ የሚፈልግ ሰው ጥሰቶችን ለማሳለፍ ሁልጊዜ ምክንያቶችን ያገኛል። መቻቻልን እንደ ብስለት ይተረጉመዋል። ግጭት መፍራቱን ጥበብ አድርጎ ያለብሰዋል። እሱ ሰላምን እየመረጠ እንደሆነ ለራሱ ይነግራል። በእውነቱ ግን ከክብር ይልቅ ምቾትን እየመረጠ ነው እና ክብር ደጋግሞ አሳልፎ ከተሰጠ በኋላ መልሶ ማግኘት የማይታመን ያህል ከባድ ይሆናል። እስከ ሴሎቹ ድረስ ራሱን የሚያከብር ሙሉ ለሙሉ ያንተን ይሁንታ በእውነት የማይፈልግ ሰው ሙሉ በሙሉ የተለየ ስበት ውስጥ ነው የሚሰራው። ጥሎ የመሄድ አቅም አለው። ዝምታውን መግዛት ይችላል። እንዴት መስተናገድ እንዳለበት ያስቀመጠውን መስፈርት ከማላላት ይልቅ ግንኙነቶች እንዲፈርሱ መፍቀድ ይችላል። እናም መስፈርቱን ዝቅ ከማድረግ ይልቅ ያ እውነተኛ ያልተተወነ የማጣት ፈቃደኝነት ነው ሰዎች በተለየ መንገድ እንዲያስተናግዱት የሚያደርገው። በፍርሃት ብቻ ሳይሆን ይህ ሰው ዋጋውን ጠንቅቆ እንደሚያውቅና ለማንም ሲል ወደ ታች እንደማይደራደር ከሚመነጭ ጥልቅና ተፈጥሯዊ ዕውቅና ጭምር ነው። ዛሬ ጀምር፣ ነገ አይደለም። በራስ ላይ ተጨማሪ ሥራ ከሠራህ በኋላ አይደለም። ወይም ብዙ ካሳካህ ይበልጥ ዝግጁ ከሆንክ በኋላ አይደለም። ዛሬ በሕይወት ውስጥ ግንባታው የተሰበረበትን ከመስፈርትህ በታች የሆነ ነገር ስትታገስ የነበረበትን አንድ መስተጋብር ለይ እና አንድ ጸጥ ያለ ጠንካራና ድርድር የማይደረግበት ማስተካከያ አድርግ። አታሳውቀው፣ አታብራራው። በቀላሉ ባህሪህን ቀይር እና ለውጡ ራሱ ይናገር። በልባዊ ጥልቅ እምነት የተደረገ ያ አንድ ማስተካከያ ሙሉ ለሙሉ ልትገምተው በማትችለው መንገድ
ወደ ውጭ ይሰራጫል። ሕግ 8 የረጅም ጊዜ ጨዋታ ትዕግስት። ትዕግስት የመጨረሻው ኃይል ነው። በዚህ ውይይት ውስጥ አብረን የገነባነው ነገር ሁሉ ዝምታው፣ ማፈግፈጉ፣ የስሜት ጋሻው፣ የአዳኝ አስተሳሰብ፣ የአክብሮት ግንባታ ሁሉም ያለዚህ አንድ የመጨረሻ ውስጣዊ መሳሪያ ይፈርሳል። ያለዚህ እያንዳንዱ ስልት በጫና ውስጥ በመጨረሻ የሚሰነጠቅ የአጭር ጊዜ ትርኢት ይሆናል። ያለዚህ አንተ ኃይልን በጥልቅ ደረጃ ከመላበስ ይልቅ የኃይልን ልብስ የለበስክ ተራ ሰው ብቻ ትሆናለህ። ያ መሳሪያ ትዕግስት ነው። ደካማ ሰዎች ከጥበብ ጋር የሚያምታቱት ነገር እስኪሻሻሉ በጸጥታ የሚጠብቁበት ፓሲፍ የሆነ ትዕግስት አይደለም። እቅድ ያለው፣ እቅዱን ሙሉ በሙሉ የሚያምን እና በስሜት በኢጎ ወይም ውጤትን ወዲያውኑ ለማየት በሚኖር የተስፋ መቁረጥ የሰው ልጅ ፍላጎት ላለመጣደፍ የወሰነ ንቁ፣ አዳኝና ቀዝቃዛ ትዕግስት። ያ አይነቱ ትዕግስት በጎነት አይደለም፣ ፍጹም አውዳሚ መሳሪያ ነው። ማኪያቬሊ በኃይል አወቃቀር ውስጥ ጊዜ ሁሉንም ነገር እንደሆነ ተረድቷል። መሪዎች በጥንቃቄ የተገነባውን የበርካታ አስርተ ዓመታት ተጽዕኖ በአንድ ስሜታዊ ቅጽበት ሲያጠፉ ተመልክቷል። ስሜት ስልትን ባሸነፈበት ቅጽበት የቅጽበታዊ እርካታ ፍላጎት የረጅም ጊዜ ጨዋታን ዲሲፕሊን በበለጠበት ቅጽበት እና የሰው ልጅ ተፈጥሮ በእያንዳንዱ ትውልድ፣ በእያንዳንዱ ባህል፣ በእያንዳንዱ የኃይል ደረጃ ራሱን ያለማቋረጥ ስለሚደግም በርህራሄ የለሽ ትክክለኛነት አስፍሮታል። የሰው ልጆች በአጠቃላይ ትዕግስት የሌላቸው ፍጡሮች ናቸው። መፍትሄ አሁን እንፈልጋለን፣ ዕውቅና አሁን እንፈልጋለን፣ አክብሮቱን፣ ዝናውን፣ በቀሉን፣ ሽልማቱን አሁን እንፈልጋለን እና ያ ትዕግስት ማጣት እስከ ዛሬ በኖሩ እውነተኛ ኃያላን ተጫዋቾች ሁሉ ሲበዘበዝ ኖሯል። እነሱ ይጠብቃሉ፣ አንተ መጀመሪያ እንድትንቀሳቀስ ይፈቅዱልሃል። በችኮላህ ካርድህን እንድታጋልጥ ይፈቅዱልሃል። እነሱ ግን ሙሉ በሙሉ ጸጥ ብለው ተቀምጠው ያሳያቸውን ሁሉ እያነበቡ እየተዘጋጁ በሚስማማ መልኩ ራሳቸውን ያስቀምጣሉ። የረጅም ጊዜ ጨዋታ ዘመናዊው ባህል ከሞላ ጎደል ሙሉ በሙሉ ያጠፋውን ጥራት ይጠይቃል። እሱም መፍትሄ ካላገኘ ሁኔታ ጋር በምቾት የመቀመጥ ችሎታ ነው። ገና ላንተ ያልተመቸን ሁኔታ ተመልክቶ ምንም አይነት ድንጋጤ፣ ምንም አይነት መቻኮል፣ ትክክለኛው ጊዜ ሳይደርስ መፍትሄን በግድ ለማምጣት ምንም አይነት አስገዳጅ ፍላጎት አለመሰማት ነው። ይህ እጅግ በጣም ከባድ ነው፣ ምክንያቱም ያልተፈቱ ሁኔታዎች የስነ ልቦና ውጥረት ይፈጥራሉ እና የስነ ልቦና ውጥረት እፎይታን ይፈልጋል። አብዛኛው ሰው ያንን ውጥረት የሚያስታግሰው ያለ ጊዜው እርምጃ በመውሰድ ነው። ጊዜው ሳይደርስ ውይይት በማድረግ አቋሙ ሳይጠነክር እንቅስቃሴ በማድረግ ካርዱን በመያዝ የሚመጣውን ምቾት ማጣት ለማቆም ሲል ብቻ ካርዶቹን በማሳየት እና ይህንን ባደረገ ቁጥር ጠብቆ ለማሸነፍ ትዕግስት ለነበረው ለማንኛውም ሰው ብልጫውን አሳልፎ ይሰጣል። የረጅም ጊዜ ጨዋታ የሚጫወት ሰው የሚያስበው በዓመታት እንጂ በቅጽበቶች አይደለም። ዛሬ እሱን የሚያንቋሽሸው ሰው ዕዳ እየገነባ እንደሆነ እና ያ ዕዳ የሚሰበሰበው በተጎዳ ኩራት በሚመራ ድራማዊ ግጭት ሳይሆን ስብስቡ ከፍተኛ ተጽዕኖና ዝቅተኛ አደጋ በሚያመጣበት ትክክለኛ ቅጽበት መሆኑን ይረዳል። ዛሬ ማግኘት የማይችለው ዕድል በመካከለኛው ጊዜ ብልጫን በመገንባት ክህሎትን በመገንባት እሱን ችላ ለማለት የማይቻልና እሱን ለመቃወም አደገኛ የሚያደርገውን አቋም በመገንባት ካሳለፈው ተደራሽ እንደሚሆን ይረዳል። ዝና በዓመታት እንደሚገነባና በሰኮንዶች እንደሚፈርስ ይረዳል። ስለዚህ በጊዜ ሂደት የሚጨምር የረጅም ጊዜ ሂሳብ ላይ ሁልጊዜም በእያንዳንዱ መስተጋብር ላይ እየጨመረ ወይም እየቀነሰ መሆኑን በማወቅ እያንዳንዱን ድርጊት ይጠብቃል። ይህ በከፍተኛ ፍጥነት ነደው ቶሎ ከሚጠፉ ሰዎችና ዓለም ውሎ አድሮ በእነሱ ዙሪያ ራሱን ከማደራጀት ውጪ ሌላ ምርጫ እስካያጣ ድረስ በጣም ጠንካራ፣ በጣም ጥልቅና ጸንቶ የሚኖር ነገር ከሚገነቡ ሰዎች የሚለየው አስተሳሰብ ነው። እነሱ ጩኸታም አይደሉም፣ የበለጠ ጠበኛም አይደሉም። በቀላሉ በዙሪያቸው ካሉ ሰዎች ረዘም ያለ አድማስ ያለው ጨዋታ እየተጫወቱ ነው። እናም ስሜታዊ በሆኑ ለነገሮች ፈጣን ምላሽ በሚሰጡና በስሜት በሚነዱ ሰዎች ዓለም ውስጥ ታጋሽ ሰው ኃይለኛ ብቻ አይደለም፣ በተግባር ማንም ሊያስቆመው የማይችል ነው። 9ኛው ሕግ የመጨረሻው ውሳኔ። ወይ የማይደፈር ነህ ወይ አይደለም። ሁሉ ነገር እዚህ ላይ ያበቃል እና ሁሉም ነገር ከዚህ ይጀምራል።
ምክንያቱም ያለ ውሳኔ ዕውቀት መዝናኛ ብቻ ነው። እና አንተ ወደዚህ የመጣኸው ለመዝናናት ብቻ አይደለም። የመጣኸው እስከዛሬ ስትኖር የነበረው ሕይወት ሲታገስ፣ ሲያንስ፣ ምላሽ ሲሰጥና ሲጠብቅ የነበረው ያንተ ማንነት ጊዜው እንዳለፈበት በውስጥህ የሆነ ነገር አስቀድሞ ስላወቀ ነው። እና ያ የሚያበቃበት ቀን ዛሬ ነው። ማኪያቬሊ ለብዙሃኑ አልጻፈም። የጻፈው ለጥቂቶች ነው። እውነታውን ሳይሽኮረመሙ በምቹ ውሸቶች ሳያጌጡና ለማሸነፍ ከመወሰናቸው በፊት ዓለም ፍትሃዊ እንዲሆንላቸው ለማይፈልጉ እጅግ አልፎ አልፎ ለሚገኙ ሰዎች ነው። ያ ሰው አይወለድም። ሆን ተብሎ በህመም በአንድ ጊዜ ውሳኔ እየተደረገ ይገነባል። በአንድ ጊዜ ለአንድ ድንበር እያስከበረ በአንድ ጊዜ ከስሜት ግፊት ይልቅ ዲሲፕሊንን በመምረጥ ይገነባል። ዛሬ የሰማኸው እያንዳንዱ ክፍል የዚያ ግንባታ አንድ ጡብ ነበር። ዝምታው፣ ማፈግፈጉ፣ የስሜት ጋሻው፣ የአዳኝ ንቃት፣ አንበሳውና ቀበሮ፣ የአክብሮት ግንባታው፣ ምንም የማለቂያ ቀን የሌለው ጨዋታ የሚጫወት ሰው ትዕግስት፣ እነዚህ ጽንሰ ሐሳቦች አይደሉም፣ መሳሪያዎች ናቸው። እና መሳሪያዎች ዋጋ የሚኖራቸው በእርግጥ ለመጠቀም ፈቃደኛ በሆነ ሰው እጅ ብቻ ሲገቡ ነው። ስለዚህ አሁን ወሳኙና ብቸኛው ጥያቄ ይህ ኃይለኛ ነበር ወይ የሚለው አይደለም። እያንዳንዱ ቃል ተስማምቶሃል ወይ የሚለው አይደለም። ብቸኛው ጥያቄ ይሄ ካበቃበት ቅጽበት ጀምሮ በተለየ መንገድ ምን ልታደርግ ነው የሚለው ነው። ምክንያቱም ዓለም ነገ ይፈትናል። አንድ ሰው ይገፋል። አንድ ሰው የሆነ ነገር ያስባል። ከዚህ በፊት አድርጎት ምንም አይነት መዘዝ እንዳላመጣበት የሚያውቅ ሰው በጸጥታ ራስ መተማመን ድንበሮችህን ይፈትናቸዋል። እና በዚያ ቅጽበት ዛሬ የዋጥከው ነገር ወይ ወደ ተግባር ይቀየራል አሊያም ትዝታ ሆኖ ይሟሟል። ምርጫው ሁልጊዜም እንደነበረው ሙሉ ለሙሉ የአንተው ነው። አንተ እዚህ ያለኸው ሰዎች እንዲወዱ አይደለም። እዚህ ያለኸው ሰዎች እንዲረዱም አይደለም። አንተ እዚህ ያለኸው እንድትከበር ነው። እና ያ አክብሮት እንዴት እንደሚገነባ እንደሚጠበቅና አስፈላጊም ከሆነ ርህራሄ በሌለው ሁኔታ እንዴት እንደሚመለስ በትክክል ታውቃለህ። ወደዚህ ከገባህበት በተለየ ማንነት ውጣ። በቀሪው ሕይወቱ እንዴት እንደሚስተናገድና እንደማይስተናገድ ዘላቂና የማይናወጥ ውሳኔ እንዳደረገ ሰው ራስህን ተሸከም። ይህ ቪዲዮ ካስተማረህ ላይክ አድርግ። ሌሎች ተመሳሳይ ቪዲዮዎች እንዲደርሱ ቻናሉን ሰብስክራይብ ማድረግ እንዳትረሳ። መልካም ጊዜ ይሁንልህ።